ጥፍርና ጠጉር መቼም ሀገር አያበለጽግ። እንደው ምን የሆነ ይሄ የጥፍር ውጤት የአውሬነት ምልክት ነው። ሰደበን እንዳትሉ ተጠንቅቃችሁ ነው። ድሮ ጥፍር መባል ባለጌ፣ ስራ የማይሰራ ስድ፣ መረን፣ ቃጫ የሌለው እግዚኦ መሐረነ ክርስቶስ። ዛሬ ነውሩ ጌጡ ነውር። ባካችሁ ሰው ነው በአእምሮ እንደግ። ጠጉርና ጥፍር ሀገር አያበለጽግም። ውስጡ ያለውን ጠጉሩን ግፍፍ አድርግና ውስጡ ያለውን አሳድገው። ስታሳድገው በመንፈስ ቅዱስ በፍቅር በትዕግስት በርህራሄ በየዋህነት እናንተ በትህትና ውስጡን አጊጠህ። ዛሬ ሱሬው ዛታች ይወርዳል። አስሬ ወደ ላይ አንዴ ወርዷል። ለምኑ ይጠቅማል? አስሬ ወደ ላይ አትታጠቅም። ቆዳው